ቆሻሽ ይጂ ራይድ ነይ እስቲ በዚህ ዝናብ አንቺን የመሰለሽ ቆንጆ ጀብላ ዛሬ መሆን ነበረበት። ምን ይደረግ ህይወትን ለመቀየር ለመለመን መስራት አይሻልም ብለህ ነው? ይሄን የመሰለ ልጅነት ከሚያምር መልክ ጋር ይዘሽማ አማራጭ አጣጭ። እስቲ ለኔ ያልታየኝ ላንተ የታየህ ነገር ካለ ንገረኝ። እኔ ብዙ ሞከርኩ። እንደውም ለምን ዛሬ አብረን አንነዳ? ምን በቂ ብር ሰጥሻለሁ። ወራዳ ድሃ ልጅ ህይወትሽን ልቀይርልሽ ባልኩ ጭራሽ እጅሽን እኔ ላይ ታነሻለሽ። ቆሻሽ ይጂ ምንድነው? ሴት ላይ ተሰነዝራለህ? ምንድነው? ሴት ላይ ተሰነዝራለህ እንዴ? አንተ ለሴት ብለህ ምን አገባ? ዝም በል። ደህና ነሽ? ዝም በል እንዳትወጣ። በጣም ይቅርታ ወንድሜ፣ የማይሆን ነገር ውስጥ ከተትኩ አይደል? ይሄ ድራማ አይደለም፣ የሚኖር ህይወት ነው። እህታችን ይስራ በየቀኑ እንደዚህ አይነት ችግሮችን ታሳልፋለች። ታዲያ እህታችን ይስራ ከሜሪ ቦንዳ የተሰጣትን ቻሌንጅ ከፍተኛ ቪው ካገኘች 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት ቁልፍ ትረከባለች። እናንተ ታዲያ ይሄንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ጥሩ ቪው እንዲያገኝ አግዟት። ካሸነፈች የ1.5 ሚሊዮን ብር ቦንዳ ቤት ባለቤት ትሆናለች። እኔን ማገዝ የምትፈልጉ ሜሪ ቦንዳ የሰጠችውን ቻሌንጅ እናሸንፍ ኮፒ ሊንክ ሪፖስት በማድረግ ከፍተኛ ቪው እንዳገኝ እገዙኝ።